እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዛ ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማጋ ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። ለምን ይመልሳል? አይችልም። አይደለም እንደዛ ሳይሆን መልስ ይመልሳል። ብዙ ለምን ደማ አይመልስልኝ? እሺ መልስ እንዴ ከይቅርታ ጋር ማለት ነው። እሺ በቃ ለሱ እንተውለት። መጀመሪያ ከኔ ጋር ስለነበረ አንቺ ነው ፈልገው እያለ አይደለ? አሁን ከሷ ጋር አይደል? እስቲ ሚለውን እንመልስለት እኮ ምንድነው የምትፈልገው አንተ? ከማጋ ነው መሆን የምትፈልገው? ልጁ ደህና ይሁን መጀመሪያ። ወይኔ ለዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ ከመኖ ሳይካትሪስት ጋር ምናምን ስትኖር አልነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ? ሳይካትሪስት እየታየም ይሁን ማች ነው በአንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የእሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። አሁን ደህና ነው ብለሽ የምታስቢ ከሆነ አብርሃም ደህና ነው። ስለዚህ ከሀገር ይዞ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ ፈቅዷል እኮ ፓስፖርቱን ኤቭሪቲንግ ተዘጋጅቷል። ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ተረፍ ይበልልኝ። እንግዲህ ዛሬም እንደተለመደው ልንስቅ፣ ልንጫወት፣ ልንወያይ አብረን ከች ብያለሁ። እንግዲህ ወዶችዬ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ሄርሜላና ሩታ ትልቅ የሞቀ የተሟሟቀ ጸብ ላይ ናቸው ማለት ነው። እስኪ ገባ ብለን እናያቸው። ምንድነው ችግራችሁ? እስኪ አንዳንዴ እንደ ኦዲየንስ መፍትሄ ልንሰጣቸው ይገባል ማለት ነው። እንግዲህ አብርሽ ሄርሜላ ጋር ትንሽ ጊዜ አሳልፎ ነበር። በዛ ሁኔታ ሀሪፍ ላይ ነው ያለው። ወደ ራሱ እየተመለሰ ወደ ጸበልም እየሄደ ወደ ምንም እየሄደ ወደ ራሱ እየተመለሰ ነውና ትንሽ እኔ ጋር ይቀመጥ እንዴ? ለምን አንቺ ጋር ይቀመጣል? እኔ ሚስቱ ጋሳ የልጁ እናት እያለች ሩታዬ ደግሞ እንቧ ከረዩ እያለች ትገኛለች ማለት ነው። በጣም የሚያሳዝነው ነገር ከመሀል ልጁ ተጎዳ። እውነት እያበላችሁት ነው? ታበሉታላችሁ፣ ተንከባከቡታላችሁ። እንደው ስትጎትቱት ብቻ ነው እያየሁ ያለሁት። እኔ አብርሽ እንዲጎዳ አንፈልግም ጋይስ። ስለዚህ ከቴውም ሁለት ሚስት ያለው ሰው በቃ የኔ ይጣፍጣል፣ የኔ እንዴት ነው፣ የኔ እንክብካቤ ይበልጣል፣ የኔ ተፍ እያላችሁ ልጁ መገንባት ነው ያለባችሁ እንጂ ምን መናጠቅ ነው እናንተ? ኧረ ህግ የለም እንዴ? ግን በሀገሩ ምን አለ እናት አባትስ? ኧረ እንደው ልጃችሁን እንደው ይጠቅም ይሆናል አንድ ቀን ከነዚህ ቆራርጠው ሳይጥሉባችሁ ቤተሰብ ልጃችሁን ልታድኑ ይገባል ማለት ነው እንዴ። እንደው በቃ ደግሞ የዛሬው ደግሞ የተለየ ነው። ላይናገር ላይ ምንም ነገር ላይ ተነፍስ ነው መሰለኝ የተላከው። በቃ ዝም ብሎ ያችንም ያያል ይችንም ያያል ሩታንም ያያል። ወደ ሩታ እጁን ይሰዳል። ሄርሜላ ተመልሰዋለች። ወደ ሄርሜላ እጁን ሲዘረጋ ደግሞ እቺኛይቱ ደግሞ አይቻልም ትላለች። እና ምን እንደው ነገሩ በጣም ነው የሚያስቀኝ ማለት ነው። በጣም ነው የሚያስቀኝ። እኔ ጅልነት ልበለው ወይስ እውነት እኔ ብቻ ቆይ እስኪ ከቡታጅራ ዩቲዩበሮች አንድ ቁጥር ተቀብዬ ምን ተፈጥሮ ነው እስኪ አጣርቼ ይዤላችሁ እንደመጣ ተስፋ አለኝ። አሁን ላይ እያሰብኩ ያለሁት ይሄን ብቻ ነው ማለት ነው። እና እርግጠኛውን እውነት አብርሽ ከሚስቱ ጋር ማታ ዘና ፈታ እያለ ከልጁ ጋር እውነተኛን እያዛጉን ነው በድራማ ወይስ እውነት ታሞ ነው? ከታመመ እኛ የማዳም ቀሞች ቀናን ታውቃላችሁ። ተፍ ብለን ለትዳራቸውም ተፍ እንዳልነው ሁሉ የአብርሽንም ጤንነት ለመመለስ እኛ የማዳም ቆሞች አንደኛ ነን ታውቃላችሁ። ስለዚህ ተፍ ብለን እንግዲህ ልጅ ወደ ጤንነቱ እንዲመለስ የማድረግ ኃላፊነት እኛ የማዳም ቆሞችም አለብን ታውቃላችሁ። ስንት ባለውለታ አላችሁ። የአብርሽ ሰርግ እኮ ምን ዱባይ ላይ እኮ እንግዲህ እንዳታሰሩኝ ማለት ነው ስንት ነገር እና አሁንም ለጤንነቱ የምታስቡ የማዳም ቅመሞች አብዛኞቻችሁ አላችሁና ስለዚህ እስኪ አጣርቼ ያለውን ነገር ምንድነው አብርሽ ላይ ምን እየተካሄደ ነው የሚለውን ነገር አንዳንድ ጨምጭምታም ሰምቻለሁ ማለት ነው። ይሄ ነገር ምንድነው?
ከሄርሜላ ጋር ከሩታ ጋር ያላቸው ነገር ምንድነው የሚል አንዳንድ አክባሮች ሰምቻለሁ ማለት ነው። ያለውን ፕራይቬታቸውን እዚህ መናገር አልፈልግም እውነት እስከሆነ ድረስ እና እስከማጣራ ድረስ ማለት ነው። እና ያለው ነገር እውነት ለኛ ለተመልካቾች ነው ይሄ ድራማው ወይስ ፕራይቬታቸውም ላይ ላይፋቸውም ላይ እንደዚህ የተወዘጋገበ ነው የሚለውን ነገር እስኪ በደንብ አጣርቼ እንደማመጣላችሁ በቀጣይ ቪዲዮ ተስፋ አለኝ። ስለዚህ አንዳንድ ጊዜ እንደዚህ አንዱ ሰላም የሚሰጣችሁ ሰው ጋር ስትኖሩ አይምሯችሁ ሰላም ያገኛል። ምንም ፍቅር እኮ ብቻውን ምንም አይሰራም ጋይስ። ፍቅር ብቻውን እኔ እወደዋለሁ ሳይሆን ፍቅር ሰላም ይፈልጋል። መጀመሪያ ላይ ሰላም፣ ደህንነት፣ መረዳዳት በቃ ያንን ሰው የምትወዱትን ሰው ሰላም ትሰጡታላችሁ። ከራሱ ጋር እንደሆን ራሱን እንዳዳምጥ ወደ ራሱ የሚመለሰው ሰላምና ጊዜ ሲሰጡት ነው። ግን ያንም እየጎተተና አብረሽ ወደዚህ ኪድ ወደዚህ ውጣ ወደዚህ እንዴ ምንድነው ነገሩ? ስለዚህ ሩታ አሁን ሄርሜላ ጋር ልቡ ሳየው አብረሽን እንደተረዳው ፊዚካል ማለት ነው። ሄርሜላ ጋር መሆን ሳይፈልግ አይቀርም ማለት ነው። ሄርሜላ ጋር ፍቅር አለበት። ስለዚህ ትንሽ ጊዜ ከሄርሜላ ጋር ልታዩ ይገባል ማለት ነው። እሷ ሀገርም ይዘው ልትወጣ ነው እንግዲህ በቃ እስኪ ይውጡና ዘና ብለው ምናምን ያለውን ነገር ይንጡ። ላንቺ ካለው ደግሞ ያው የልጁ አባት አይደለ ይመጣል፣ ምንም አይቀርም ማለት ነውና ሄርሜላ ይዘው እንግዲህ ወደ አረብ ሀገራቶች ልትመጣ ነው። እንግዲህ ዱባይ ይዘው ከመጣ የማዳም ቅሞች ተዘጋጁ፣ አብረሽን እንቀበላለን ማለት ነው ጋይስ። እንግዲህ ሌላ ከሀገር ሳውዲ አረቢያም ከሆነ እንግዲህ አውስትራሊያ፣ ጀርመን እንግዲህ ምን እንደሆነ የት እንደሆነ የተዘጋጀው እንግዲህ ጉዞ ኢንሻአላህ አጣራለሁኝ እኔ ብያለሁ። ለምንድን ነው አብረሽን መቀበል አለብን እንዴ? ወንድማችን ለምን ተንገላታኮ ተጎዳ። በቃ በዛም በዚህም በጣም ስለተጎዳ እኛ ኦዲየንሶች ደግሞ ዝም ብለን ማየት የለብንም። እንደ ሀገር እንደ ወገን ልጅ ማለት ነው እንዴ። ወገን ለወገን ደራሽ ነው የሚባለው እኮ እዚህ ላይ ነው። አብረሽ እንደዚህ በዛም በዚህም እየጎተቱ ዝም ካልን ነገ ምን እንደሚያደርጉት በምን ዋስትና አለን? ልጆቹ እኮ በአንድ ላይ ጨልለዋል። በቃ ስለጨለሉ ምን እንደሚያደርጉት ደህንነቱ ስለሚያሰጋን ለደህንነቱ ማሰብ አለብን እላችኋለሁ ውዶችዬ፣ ቅመሞቼ። በጣም ያሳቀኝ ነገር አንተና ና ከኔ ጋር ነህ እና የሚባለውን ነገር ሳይ በጣም ነው ፈታ የሚያደርገኝ እላችኋለሁ ውዶችዬ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እየመጣን ዘና ፈታ እንላለን እንቀጥላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ማለት ነው ላይክ